ከባድ የህይወት ፈተና የታየበት የብርቱካን ህይወት። ብርቱካን ተወልዳ ያደገችው ምዕራብ ጎጃም ሰናን ወረዳ ነው። ብርቱካን አባቷ መሰደዱንና እናት በወሊድ ምክንያት ህይወቷ ማለፉን ተናግራለች። ብርቱካን እስከ 8 ዓመት አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነች። ምሽት ከላይ ብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ብላለች። የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ከዚያው ሄደ ዓመት ከ6 ወር ተቆጠረ። አሁን ስራችን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 6ኛ ነበር። የተፈራረቁ ነበር የሚደፍሩት። ከዛ በኋላ ሰውነቴ ደንዝዟል፣ በፌሮ ይወጉት ነበር ብላለች። በ6ኛ ቀኔ ስነቃ ደግሞ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ትላለች። ከተደፈረች በኋላም በማርገዟ ልጅ ወልዳለች። እሷም ታማሚ ናት። በመለወጥ መደገፍ ህይወቷ ድጋሚ እንዲመለስም ተስፋ እንዲኖራት ትፈልጋለች። ብርቱካን ከኢቢኤስ ጋር በነበራት ቆይታ ሙሉ መረጃዎችን ወደ እናንተ አሁንም እናደርሳለን። እናንተ ላይክ ሼር ያደርጋችሁ ለሚደርሰው አካላት አድርሱ። ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ብርቱካን እባላለሁ። ተወልጄ ያደኩት ሰናን ወረዳ ነው። እናትና አባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ እንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየሁ። ከአያቴ ጋር እየኖርኩ ያለ 8 ዓመት ሲሞላኝ ትንሽ እሷን ይቸግራታል። እባካችሁ ልዩትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 ዓመት ያስወጥተው ወሰዱኝ። ከዛ እሱ የሁለት ልጆች አባት ነው፣ የአንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆቹ ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውም ነገር ሲኖር እና ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል ወደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ተጣጣፋ ጥንጥኛ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወርቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ የከበደ ሲመጣ ስራዬን ለሊት ሙሉ ስራ አንተደላለሁ አልተኛም ነበር፣ ያረሳም ነበር። ከዛ ዩኒቨርሲቲ ኢንተርሶት ክፍል ጨረስኩ። 12 ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩ። ዲፓርትመንት ተመረጥ በፋርማሲ ገስገባ በቃ እነሱ ራሱም ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው
3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ ላይብረሪ ነበርኩ እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዴ ወንበስ በሉ እንትን ተንበልበሉ ምናምን ይሉናል ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ማለት ውጭ ላይ ስንል ምንም የተቀለብስ አለበሱ ከዛ አንደኛው ትጥቅ የለበሱ እዚህ ጋር ግቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችን ማትረፍ አትፈልጉም ስለማሽ ብለን ታርጋብገባን ሰው ሁላችን ሰዎች አንድ ላይ ወጥተን ገባን አንድ ላይ ገባን በቃ እሱስ አርገው ሄዱ እየከለሉ ሄዱ ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው ስንገባ ምንድነው ኖርማል ወታደር ነበር ግን እኔ ምን እዛው ላይ እየቀየሩ ምን ሰዓት እንደቀየሩ አላየናቸው ከዛ እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በእግራችን ዱብ እያልን ነው የምንሄደው ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት ያኔ ኬፕ ነገር ነበር የለበሱ ጸጉራቸውን ተሰሉት ነው እንደሱ ቀጥ ያለ ነው እንሄዳለን ወደዶ ያልቀው 6 ሰዓት ፈጀብን ወራስ አይቀርም ስንደርስ ምንም ነገር የለም ቤት የለም ምን የለም በቃ የሆነ ሜዳ ነገር አለ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ እዚህ ጋር ስፖርት ስሩ የነ ስልጠና መውሰድ አለባችሁ በዚህ ነው አሁን ያመጣናችሁ ምንድነው እናንተን ፈልገናችሁ ነው በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ መማር አለባችሁ ከዛ ሳናችሁ እየዋን እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ ዳቦ ነው ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን ይወፈድ አይደለም ይርበናል ምን ጠጣው ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችንን እየጨመቅን ነበር እንደዚህ ያንጠፈጠፍን ነበር ልብሳችንን እየመጠጥን ነበር አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይላል አንደኛው ማለት ነው ስራችንን እንጀምር ፕሮሰሱ አልቋል ያቀርነው ጊዜ መስከረም ነበር ምን ፈልገው ነገርም ተሳክቶልናል አሁን ደግሞ እንቅስቃሴ እንጀምር ዳይ ምን አሉና መጀመሪያ ላይ ልብስ ነው ወልቆ የታዋን ሁሉ ልብሳችንን አወልቀን ነው እንግዲህ እንደንተን የሶስቶቹ አራቶቹ ታይዱ በኋላ ነው አምስተኛ ላይ ነበርኩ በአምስተኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ ይሆነ እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበር ማለት ነው ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር እንዲታኝቼ ወድቄ ራሱ ማለት ነው ካንገት በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለት ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው እንደዚህ ያደርገዋል ማለት ነው ሌላስ ምን ይሻላል
ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጸጉሬን ማለት ነው ሲፈቀፍቅ እየደማ ነበረ በዚህ ይሰለትላሉ እንደምላጭ አይነት ነገር ይዘዋል የሁሉ ትልትን ነው ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜት ተጣል ግን ምንድነው በስድስተኛ ቀን አብይን ተሰል ምንም ነገር የለም ከጎኔም ረሳለ ከጎኔም ለተርትላለች በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ አሰርኩት የእናንተን ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ የተላቀስ ይያል በቃ አርቃንሽን ሆነሽ በጣም የሚያሳዝነው ቁምጣ ነበረችኝ ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው እንዴ ክፍቱን አድርጌ ልብሴን ግን ቃኔ ለሷ ለበስኳት የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት ልብስ በቁምጣዬ መከለል ማሰራ አልቻልኩም አውልቄ ሁሉ ሞክራለሁ ሙሉ ደም ማለት ነው ከዛ በሷ አሰርኩና የወተትኩ ዘንድ ጎሩ ይመጣሉ በሰዓቱ ማለት ነው ከዛ እንዴት ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ ከዛ ሲሄዱ እኔ አልሰማማ እንትን አለለም በቃ እንዳንችነስ አንችልስ በላጌ ተገኘ ብላኝ እኔ ይብለኝ ደህና ይብለኝ እኔ እንጂ ያርኩኝ ያርኩኝ አላውቀውም ሀገሩን እንዳልጠይቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኙ ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ ሌባ ወስዶብኝ ነው እስኪ እባክህ ግዛልኝ አልኩት ስገዛለው 50 ብር የሚል ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ህክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ አሳሸገኝ እያለ በቃ ሰለችኝ ማለት ቁስሉም ሊድን አልቻለም እነሱም ካቅማቸው በላይ ሆነ እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤት ፊት ለፊት መለመን ጀመርኩኝ እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየ 6 ቀን ማለት ቀላል አይደለም ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ከዝ እንዳለብኝ የታወቀም እዚያ ነው ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው ከዛ አዲስ አበባ ሲሄዱልኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል እንዳለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ያርኩኝ የማርያም ቀን ነው ልሄድ እስኪ ምናምን ሰው በሚሄድበት እየተከተልኩ ሰር ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች 50 ብር ተሰጠች በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ እኔ ኮሌጅ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው እንዴት ልሄድ ብለሽ አልኳት የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ከኔ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ ማርሽ ሰጡ እስቲሻለው ከተወለደ በኋላ በጣም ራበኝ በቃ ሁሉ ላጥው መጣው ሳጣ ሲርበኝ ማዘር ቴሬዛ ጋር መጣሁኝ ምን ላድርግ አልኳት በቃ ጨለመብኝ እባክሽ አስገብኝ ስላ ከጎንሽ አለን ብላ መድኃኒቶችንም ያንዳንዱ የህክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ቴሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን እያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ ያጽናናችኝ እንባዬን እያበሰችኝ ነበር አንድ እሷ ናት
በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጣር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ብዙ መድኃኒቶችን ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱ እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። የምበላው መጠጣው የለም የምታዩት ነው። ደረቅ ኮሾሮ ነው። ቅድም እንደውም ሳዘጋጅ ነበር ኮሾሮ እዚህ አለኝ ዘፍዝፌ ነው እና ያለው አሁን የራስ በራስ ይውላል። ዘፍዝፌው ስለቆየሁ ቅድም ነው እናንተ ቀረጻ ልታስተላልፍ እያዘጋጃችሁ ያለ የዘፈዘፍ ማለት ነው። የዘፈዘፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ ነው የምበላታለሁ። እሱም የሚበላት ይችል ነው እና ሙዝና እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍልልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ የለውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ ሳፋ የለም ብቻ ቀናት የለኝም። በቃ ይድረስልኝ ምን አለ በቃ ወደ ምን አይነት ህይወት ነው የሚኖረው? ምን ማድረግ